ሰላም ዩቲዩብ፣ ሰላም እንዴት ናችሁ? ነኝ። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ለሰብስክራይበሮቼ ለ24 ሰብስክራይበሮች የመጀመሪያ ቪዲዮ አለኝ እና እባካችሁ ተጋብዙልኝ ፕሊስ። እኔ ግራህን ሲመታ ቀኝህን ስጠው የሚባል አመለካከት የለኝ። እንዲህ ነው የምመርግለት። አሁን አንድ ጥያቄ ነው የቀረበው። ይሄን አካውንት ፎሎ ታደርጋለህ ወይስ አታደርግም ነው ጥያቄው። ይሄን አካውንት ሰብስክራይብ ታደርጋላችሁ ወይስ አታርጉም ነው ጥያቄው። በቃ ሌላ ጥያቄ የለም። ምክንያት ልስጣችሁ ይሄን አካውንት ሰብስክራይብ የምታደርጉበት። እኔ ዩቲዩብ ላይ 100 200 300 ሺህ እያልኩኝ ሰብስክራይብ እያሳደግኩኝ መሄድ አይቀርም። ያኔ ሰብስክራይብ ማድረጋችሁ ደግሞ አይቀርም። እመቻችኋለሁ። ገብታችኋል? አሁን ገና ከመጀመሬ እንዲዳዴ እያልኩኝ አይደለ? ሰብስክራይብ አድርጉኝና አንድ ላይ ይሄ ልጅ እኮ 20 ምናምን ሰብስክራይበር እያላቀው ነበር እዚህ ደረሰ ምናምን ተማን እዚህ ኮኛ ነን ያደረስን ነው። በቃ ትላላችሁ ደግሞ አኮራችኋለሁ። ሰብስክራይብ አድርጉ። ገና ለገና ፎሎ ሼር ላይክ ስላረኩኝ ከባንክ አካውንቴ ላይ ይቀነስብኛል ብሎ የሚሰጋ ትውልድ ነው እያፈራን ያለ ነው። ጎበዝ ምን እናድርግ? አብረን እንደግ ወይስ አብረን እንውደቅ ነው ጥያቄው። እያንዳንድሽ ይህን አካውንት ፎሎ አድርጊ፣ አለበለዚያ በፍቅር ትሸነፊያለሽ። ፍቅር ያሸንፋል። የሳይ በቃ እኔ የምለው ይሄንን ነው። የሆነ ጊዜ ሰብስክራይብ ማድረጋቸው አይቀርም። ስለዚህ አብረን እንደግ። ወደሚቀጥለው ቪዲዮ እንሂድ። What the fuck are you doing? Get out of my kitchen! Get the fuck out of my kitchen! Grandfather. Che fai? Non stai facendo? Oddio, spezzate gli spaghetti. In Italia ti arrestano, ti danno l'ergastolo. Ho sentito tac e il mio cuore mi si è spezzato. Tu spezzasti spaghetti e mi spezzasti il cuore. No! Bro, is this good for you? That's perfect. Yeah. Okay. No! What? You broke the spaghetti! Yes, I like it like this. You broke spaghetti. Bro, it's easier. Okay. No! Non ci provare. No. We really try. Go on the pen. All the word know about this pink, please. Okay, I promise. እንትን ነው ጣሊያኖች ፓስታ የሚባለው ነገር ራሱ ከጣሊያኖች ነው አይደል የመጣው። እና ጣሊያኖች ሲሰበራሉ አይወዱም ፓስታ። በቃ እንደ አምላካቸው ነው ፓስታ ለነሱ። እንዴት እንደሚሆኑ ተመለከታችኋል። ፓስታ የምትሰብር ሚስት እንኳን ከሆነ ይፋታሉ። ምንም ጥያቄ የለውም። አየር ላይ ነው የሚፈታት ምናምን ነገር። በቃ በጣም ትልቅ ሪስፔክት ነው ያላቸው። ለምንድን ነው ይሄ እንዲህ ሳጣራ በማንኪያ በሹካ ፓስታው እንዲህ ሲጠቀልሉት አላረ መሰበር የለበትም እና በስርዓት ተጠቅልሎ አንዱ ፍሬ ሙሉ ፓስታው ተጠቅልሎ እና በቃ መጉረስ አለባቸው። እኔ አይ ዶንት ኖ ዋይ ለምን እንዲህ እንደሚሆኑ። በጣም ትልቅ ነውር ነው። ያሳስሩ ላይ ይችላል ጣሊያን ውስጥ ፓስታ መስበር እና ጣሊያን ከሆናችሁ ወር ደግሞ ጣሊያን የምትሄዱ ከሆነ ጭራሽ እንዳሞክሩ ጭራሽ ማለት ነው። የማይሞክር ነገር ቢኖር ስፓጌቲ መስበር ነው። እኛ ሀገርስ 3 ጊዜ አይበቃም 2-3 ጊዜ ሰብረን ነው መንባላው እኛ ይሲ እና እንዲህ ስላስገረመኝ ነው ሼር ያደረኩላችሁ። እኛ ሀገር ቢመጡ ምን ሊሉ ይችሉ እንደሚሆን ሳስብ ያስደንቀኛል። 3 ጊዜ ስንሰብረው ምንድነው ግን እንደዚህ የምታይ? እንዳንቺ አይነት ቆንጆ ሴት አጋጥማኝ አታውቅም። እኔ ትውስታዬን ቀስቅሶት ነው ይሄንን ቪዲዮ እዚህ ጋር ላደርግበት የቻልኩ ምክንያት በቃ አማላዊ የሚል ፊልም አማርኛ ፊልም ያላያችሁ እዩት። ሌላ ምንም እላችሁ ነገር የሚገርም ትወና
ቃል የለኝም። ስቲል ደጋግሜ እንኳን ባየው የማይሰለቸኝ ፊልም ቢኖር ጣማ ላይ በቃ እንዴት አድርገው እንደሰሩት በተለይ ግሩም የሚገርም አድርገው እንዴት እንደሚያሰማምጣቸው ምናምን ግን የእውነትህን ነው ትወደኛለህ? ፍቅርሽ እንቅልፍ ነስቶኛል። ቆንጆ እሱ ጋር መሆን ይቻላል አይደል? ሳምሶን ጌታቸው ይባላል። ሌላ ጥያቄ ልጠይቃችሁ? ኦኬ። እሺ አንቺስ? ጳጉሜ። መልሱን ግን በጆሮአችሁ ነው መንገር የምፈልገው። እሺ። 0911 ብራ የሚጠብስበት መንገድ እኮ ነው። እኔ በቃ የሆነ ጊዜ እንትን ተጀምሮ ነበር። አይ ቲንክ ይሄ ፊልም እንደወጣ ብዙ ወንዶች አዩትና እንደሱን ሞክር ብለው ሸገርን ያግማሟት ነበር የሚባለው ሬ ሰምቻለሁ። እንግዲህ ሰምቻለሁ ነው 87 ውሸትህን። አይገርምሽም? በህይወቴ ሁለት ሴት ብቻ ነው የማውቀው። ሁለት ሴት ብቻ። አንደኛዋ ሞግዚቴ ናት፣ አንደኛዋ ደግሞ አንቺ ነሽ። ቤታድዬ የመጀመሪያ ነኝ። በእውነት በፍቅር የተጎዳ ሰው ግን እንደዚህ አይባልም። ውሸታ ስኮርፒዮ ነው አይደል ኮከብሽ? እንዴት አወቅ? ያጋጥማታል ይላል። አይገርምሽም? ሳምሶን ጌታቸው ይባላል። ሃኒ ጣቶችሽ በጣም ነው የሚያምሩት። ቴንክ ዩ። በነገራችን ላይ መዳፍ ማንበብ እችላለሁ። ይኸውልሽ ይሄ መስመር የፍቅር መስመር ነው። በዚህ የፍቅር መስመር ውስጥ አንድ ሰው ብቻ ይመላለስበታል። ምን አይነት ልጅ መሰለሽ? ቀይ፣ ሲስቅ ጥርሱ በጣም የሚያምር ወንዳው እንዲሆነ ልጅ ነው። ማን እንደሆነ ታውቂያለሽ? እኔ ነኝ። ንቃ እንዴ ረሳሁት እኮ እያየሁ እንደሆነ ሁላ ማለት ቪዲዮ እየሰራሁ እንደሆነ ሁላ ረሳሁ። ፊልሙ ማየት ጀመርኩ። ለምሳሌ ምን እንደምታስብ አውቃለሁ፣ ከዚህ እዛ ማየት እችላለሁ፣ የሆነ ነገር እየተካሄደ ነው የሚሉ አይነት ነገሮችን በፊልሞች እናያቸው ነበር እና ያ የፊልም ታሪክ በሙሉ ምድር ላይ ያለ ነገር ነበር ማለት ነው። ለምሳሌ አንድ ሁለቱን ላንሳለች። እሺ ይቻላል። አንድ ሴት ትደውልልኛለች። ሌሊት ነው የምሰራው አለች። አስተናጋጅ ናት። እንደ ጠዋት ከስራዋ ወጣ ወደ ቤት ስትሄድ በጣም ይደክማታል፣ ሌሊቱ ሙሉ ስለምሰራ። በአንጻሩ ደግሞ አብዛኛው ሰው ደግሞ ተኝቶ በጣም ርፍ ብሎ ነው የሚወጣው። ሰው በጣም ርፍ ያለ ሰው ይታወቀኛል አለች እና ኢነርጂ ይወስድበታል፣ የተወሰነ ኢነርጂ ይወስድበታል። ኢሞሽናል ኮሚኒኬሽን የምንለው ይሄ ነው እና ኢነርጂ ቫምፓየርስ ይባላሉ እነዚህ ሰዎች ማለት ነው፣ ይወስዳሉ እና ቢያንስ ቤቴ ሄጄ ቁርስ ሰርቼ ለመብላት የሚሆነኝ ኢነርጂ ይወስድበታል ብላኛለች። ዛለች ይገርም ነው። ሌላም ከልጅነቷም ጀምሮ የሰውን አእምሮ ማንበብ እንደምትችል ጓደኞቿን በሙሉ እንደተወች፣ ምክንያቱም እወድሻለሁ ምናምን እንባባላ ውሸት እንደሆነ አውቃለሁ። እያንዳንዱ ሰው የሚያወራው ውሸት እንደሆነ ይገባኛል። ከእናቴም ጋር መስማት አልቻልኩም፣ ምክንያቱም ልትመታኝ እንደሆነ ቀድሜ አውቅ ነበረ ልጅ እያለሁ ምናምን ብላኛለች። ሌላ ሪሞት ቪወር ደግሞ እንደዚሁ ገጠመኝ ማለት ነው። እሱ ደግሞ ከኮተቤን የመጣሁት ይላል። እኔ እዚህ ፍሎሃ አካባቢ ነበረ በወቅቱ የምሰራው። ከዛ መጥቶ ባህሩና ወይ ብሎ አለኝ። አዎ አልኩት። እኔ በወቅቱ ሬዲዮ ላይ ነው የምሰራው፣ ማንም ሰው አያውቀኝም። ዲስታንስ ቪወር ነኝ ሳይሆን ከርቀት የቱ ጋር እንዳለ ፊል ስላደረኩ ነው የመጣሁት ብሎን ተነጋግረናል። እኔ በፈጽሞ ያልጠበቅኩት ነገር ነው የነበረው በወቅቱ። እንደዚህ አይነት ሰዎች ኢትዮጵያ ውስጥ ይኖራሉ የሚል ግምት አልነበረኝም። ሰው ሌላም ነገር ምን ማድረግ ትችላለህ? ዱላይን እንደዚህ ብድግ አድርጎ the ሳይድ ሳይኮኪኔቲክ ዋት
Bro, what are you talking about, man? ቢሄቪየር አለው። እቃዎችን ማንቀሳቀስ ይችላል በአእምሮ። ሳንቲም እጅ ላይ ሳንቲም አጣመሙ እያየሁት ማለት ነው። ሶ አሁን as recently as last month ሰዎች ይደውሉልኛል። ደውለው እኔም እንደዚህ እችላለሁ ወዘተ። ለምሳሌ ሰዎች ሊሞቱ የወደፊቱን ነገር ፊል ያደርጋል። ሰዎች ሊሆኑ የሚችሉትን ነገር ፊል ያደርጋል። ልጁ አሁን በዛሬ ወር አካባቢ የደወለልኝ ማለት ነው። እና በአካባቢው ያሉ አንድ አዛውንት ሰው ሊሞቱ እንደሆነ ይረዳል ይመስለኛል። እና ሄዶ ለልጆቻቸው እባካችሁ ሰሞኑን አብራችሁ ሆኖ ከሳቸው አጠገባት አትራቁ ይላል ይመስለኛል። እና ሰውየው ድንገት ያርፋሉ። ሲያርፉ ልጁ ፖሊስ ጣቢያ በጣም ተንከራተትኩ። አሁን እንደውም 2 ቀን ነው ምናምን ከፖሊስ ጣቢያ ከወጣው ተጠርጣሪ ሆነ። ዋው ለእንደዚህ እኔ ማለት ሱፐር ፓወር ያላቸው ሰዎች በዚህ ምድር ላይ አሉ ማለት ፊልም ነው የሚመስለው። የሚያሳምን ነገር የለውም እውነት ለመናገር እኔ እንጃ። እኔ አይኖ እኮ ጥንቆላ ምናምን እናውቃለን አይደል? የሆነ ሰው ላይ እንዲህ አርገምና የሆነ ሰው እንዲህ ሲሆን ምናምን ከመንፈስ ጋር ተነጋግረ ምናምን ሊኖር እኮ ይችላል እንደዛ። ግን እንዲህ ሪል የሆነ እቃ እንዲህ ማንቀሳቀስ እና የሰው ማይንድ ማንበብ የሰውን ኃይል መስረቅ ና ይሄ በምንም አይነት ልክ ሊሆን አይችልም። ይሄ በምንም አይነት እምነት ይሄ ከምናምን እምነት ጋር ሁላ የሚጋጭ ነገር ነው። አይምሮ ማንበብ የሚችል አምድ አምላክ ብቻ ነው፣ ሰው አይደለም። እንዴት ነው ሰው አይምሮ ሊያነብ የሚችለው? ቲቪ ኤንቢሲ ትልቅ ቲቪ ነው፣ ሚዲያ ነው። እንግዲህ ኢማጂን ትልቅ ቲቪ ላይ ነው ይሄ ሰውዬ የቀረበው ማለት እየዋሸ ነው። አይሮን ነው ከባድ ነው ማለት እንዲህ አይነት ሰዎች ካሉ በጣም እኛ እንዲህ ነው የሚያደርጉን። እንዲህ ምንም የማያደርጉን ነገር የለ፣ እንደፈለጉ ነው የሚያደርጉን። ግን ራሳቸውን ደብቋል፣ በራሳቸው ስለሚያፍሩ ስለሚሸማቀቁ ማለት ነው። እነዚህ እኮ በጣም ተፈላጊ ናቸው እኮ። ዓለምን እንደፈለጉ ማድረግ እኮ የሚችሉ ሰዎች ፓወር ያላቸው ናቸው። ሰው አሁን አጠገቤ የሆነ ሰው ሆኖ ምናምን ከዛ አይምሮን እያነበበ እና ይሄ የሚሆን ነገር አይደለም። እዚህ እንዲህ አይነት ሰውን ያጋጥሞኝ አያውቅም። አጋጥሟችሁ የሚያውቅ ሰው ካላችሁ ተጠንቀቋቸው። ግን ያለ አይመስል እኔ አላምንም። ኢትዮጵያ ውስጥ ሚድል ክላስ ሆነ መፈጠር የሚድል ክላስ ቤተሰብ ልጅ ሆነ መፈጠር is the most dangerous thing። ምክንያቱም ሎወር ክላስ ስትሆን ይሄ ረሃቡ አለ ቅድም እሱ ያልሆነ ቦታ ለመድረስ ለማሻሻ አፐር ክላስ ስትሆን ሁሉም ነገር እንደሚመቻችልህ ታውቀዋለህ። ገባ በዘና ብለህ እየኖርክ ነው። የሆነ ሊሴ ሳንፎርድ ምናምን ተብለህ ተምረህ የሆነ አሜሪካን ሀገር ወይ ፈረንሳይ ሀገር ሄደህ ተምረህ ምናምን እንትን ሚድል ክላስ ስትሆን ግን ዩ ኖ ሎወር ክላሱ እንዳልሆንክ የሆነ ዩ ፊል ላይክ ዩር ቤተር ዘን ዘ ሎወር ክላስ። ከዛ በኋላ ግን የሆነ ያክል ነገሮች ከአፐር ክላሱ ጋር ስለ ድሮ ነው እያወራለሁ። አሁን በጣም ሰፊ ልዩነት አለው አፐር ክላስ እና ሚድል ክላስ ራሱና የድሮ ሚድል ክላስ ግን ከአፐር ክላስ ጋር ተገጣጣሚ አይነት ኑሮ ይኖርሃል። ገባ ሶ ዩ ፊል ላይክ ዩር ኖት ሚሲንግ አውት ኦን ማች እና ሪያሊቲ ሂት የሚያደርግህ ግራጁዌት አድርገህ ምናምን እነዛ የሆነ ቦታ ደርሰው አንተ ግራ ተጋባ። እዚህ እውነት አውርታተክ ዛሬ እውነት አውርታሽ ያ ስሜቴን ነው የተናገረችልኝ። እውነት ለመናገር በጣም ከባድ ነው። ሚድል ክላስ የሆነ ሰው ነው ይሄንን የሚያውቀው። በቃ ፈዛዛ ደንጋዛ ነው የምትሆኑት። ልክ እንደኔ እኔ በቃ ምንም ነገር አልሰራም በቃ ዝም ብዬ ቁጭ ከምል ብዬ ነው ዩቲዩብ ራሴ የጀመርኩት። እና ሰብስክራይብ ያደርጋችሁ የሌለ ከባድ ነው። ሚድል ክላስ የምትበላው አታጣም። ዩ ኖ ሎወር ክላስ ያለ ሰው የሚበላው ኦልሬዲ አጥቷል። በቃ ሰው ይሯሯጣል ሆዱን ለመሙላት። እዚህ ትማራለህ ግን ደግሞ የምትበላ ደግሞ አታጣም መልሰ። ሀብታም ደግሞ አይደለህም መልሰ። ደግሞ ሀብታም ከሆንክ ብዙ ነገር ማድረግ ትችላለህ። ደግሞ አይደለም ወጥተህ ደግሞ ቅብለ ደግሞ ለመስራት ስችል አትችልም። በቃ ያሸማቅቃል። ቢኮዝ ሰዎች የሚያስቡ አንተን የሆነ ካማ ብቻ በጣም ልክ ያልሆነ ነገር ነው። በእውነት በጣም ልክ ያልሆነ ነገር ነው። እዚህ ጋር የነጮች ሜንታሊቲ ይበልጠናል። በቃ እዚህ ጋር ነጮች አይሰሙም ማንን በኢየሱስ። ብቻ ሚድል ክላስ ያላችሁ ሰዎች አይኖ ችግራችሁ ይገባኛል። ዩቲዩብ ጀምሩ እንደኔ። ክላስ ልገባ ነበር የመጣሁት ግን ትንሿ በር ዘግተውት ነበር። በቃ አለቀ። ክላስ ለመሄድ ያላ ለመሄድ ክላስ ለመቅረት በቂ ምክንያት ነው። በቂ በእውነት በቃ አለቀ። በቂ በላይ ነው። ክላስ ለመግባት ብለህ ትንሿ በር ተዘጋጅ፣ ወደ ቤት ተመለስ። ምንም የሚጠቅም ነገር የለም። ሄደ ስራ። እኛም ትምህርት ብለን ነው የመላጣ እና ይለ ትምህርት ቤት ስትሄድ ምንም አይነት እንቅፋት ካጋጠመ እንዳሰማው ትምህርት ዛሬ ለኔ አይደለም ብለህ ተመለስ። እንዲህ ትውጣ ስትል የሆነ ነገር ካጋጠመ ጉንዳን እንዲህ ድረግጥ ስል ጉንዳን ካየህ አይ በቃ ዛሬ የኔ ቀን አይደለም አልማርም ብለህ ተመለስ ወደ ቤት። የቀለድኩ ነው። ተማሩ። ትምህርት ትልቅ ነገር ነው። አይምሮአችሁን ሰፋ እንድታደርጉ ያደርጋችኋል።
ብዙ ነገር ገብቷችኋል። ኤኒዌይ ዛሬ ቪዲዮ ይሄንን ይመስላል። ሰብስክራይብ ያደረጋችሁ ጨርሱት እና በርታቱኝ፣ አብረን ከፍ እንበል። ቻው ቻው።